ሰላም ቤተሰቦቼ እንዴት ናችሁ? እንግዲህ ሊከተሏቸው የሚገቡ አንዳንድ ልማዶች አዎንታዊ ልማዶችን ነው ዛሬ የማቀርብላችሁ። ጠቃሚ ስለሆነ ብትከታተሉኝ ደስ ይለኛል ማለት ነው። አንዳንድ ጥሩ ትውስታዎችን ለመፍጠር ገንዘብ አውጣ። እንግዲህ ገንዘብ ላለማውጣት ብለን ትውስታዎችን ጥሩ ትውስታዎችን ላለመፍጠር ስንጥር ገንዘቡ ሴቭ ያደረግነው ገንዘብ ለጤናችን ላይ ጠቅመን ይችላል። 80% እንደጠገብክ ሲሰማ ምግብ አቁም። እንደውም አንድ እጤ ያለ ጭንቅላታችን ውስጥ ልክ ስንጠግብ ጠብ ትላለች አሉ የጥጋብ ስሜት እንዲሰማን መልእክት ሲያስተላልፍ የሆነ ቦታ ላይ ቀጥ ይላል ማለት ነው። ከዛ ምን ይሆናል? መጥገባት ከዛ በላይ የምንበላው ነገር ነው ብዙ ለሰውነታችን የማይመች ማለት ነው። ምክንያት ባይኖርህም አንዳንድ ጊዜ ፈገግ በል። እንደዚህ አይነት ሰዎች ያው እንደኛ አይነቱ ሰዎች ብዙ ፈገግ ማለት አንችልም፣ ግን ምክንያት እንፈልጋለን። ያለ ምክንያትም ቢሆን ፈገግ ማለት ይጠበቅብናል። የአእምሮ ጤንነትን ለመጠበቅ ከፈለጉ በየቀኑ ከ6 እስከ 7 ሰዓት ለመተኛት ሞክሩ። በጣም ይሄንን ልናስበው ይገባል። ስፔሻሊ ሰዎች 8 ሰዓት መተኛት አለባቸው የአእምሮ ጤንነት ለመጠበቅ ይባላልና ይሄንን ተግባራዊ ማድረግ መቻል አለብን ማለት ነው። ትልቅም ይሁን ትንሽ ስኬቶችን ማክበር አስፈላጊ ነው። ትንሽም ነገር ተሳካልን ትልቅም ነገር ተሳካልን ተመስገን ማለት ወይም ቴንኪው ማለት መልመድ መቻል አለብን ማለት ነው። ከማያውቃቸው ሰዎች ጋር መነጋገር አስፈላጊ ነው። ምክንያቱም ኤክስፒሪየንስ ሼር እናደርጋለን ማለት ነው። ስለዚህ ከማናውቃቸው ሰዎች ጋር መነጋገር መግባባት ያስፈልገናል። ከልጆች ጋር ይጫወቱ። ያው የጥሩ ስሜት ምንጭ ነው። ከልጆች ጋር መጫወት የጥሩ ስሜት ምንጭ ነው። በየቀኑ ቢያንስ ከ15 እስከ 20 ደቂቃ በእግር ወክ ማድረግ አስፈላጊ ነው። ስንጨነቅ ራሳችንን ከትላንት ማንነት ጋር ማወዳደር የለብንም። ስፔሻሊ ትላንት እንዲነበርኩ ዛሬ ደግሞ ሌላ ልሆን እችላለሁ። የዛሬው ዝቅ ያለ ነገር ሊሆን ይችላል። ትላንት ባሳለፍነው ነገር ደግሞ በጣም እንትን ልንል አይገባም ማለት ነው። ስለዚህ ትላንት ነው፣ ዛሬ ነው። ስለዚህ ነገሮችን ተተማረፍ መቻል አለብን ማለት ነው። ልቦናችንን መከተል መቻል አለብን። ጊዜያችንን ደግሞ እንዴት መቆጣጠር እንደምንችል የጊዜ አጠቃቀም ልናቅም ይገባል ማለት ነው። ስለዚህ ቤተሰቦቼ እነዚህ ምክሮች እኔ ተጠቅሜበታለሁ፣ እናንተም እንድትጠቀሙበት ጋብዛችኋለሁ። ይህን ፕሮግራም ይሄንን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ።